بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى زاري بنتنا بلفو كفل سلا حروف المتحركة هيتنال سلا حركات فتحة كسرة ضمة من اندهوننا እንዲሁም እንዴት እንደሚነበቡ አይተናል ማለት ነው 28ቱን ፊደላቶች ኢንሻአላህ ተዓላ ዛሬ ደግሞ الدرس الخامس የምናይ ይሆናል طيب الدرس الخامس አምስተኛው የትምህርት ክፍል الحروف المنونة ተንዊን የተቀመጠባቸው ወይንም ተንዊን የሆኑ ፊደላቶች ማለት ነው الحروف المنونة ተንዊን የተቀመጠባቸው ወይንም ተንዊን የሆኑ ፊደላቶች طيب ተንዊን ማለት ምን ማለት ነው እዚህ ጋር ሸኹ ለማብራራት ሞክረዋል አተንዊን ተንዊን ብሎ ማለት ፈትሐተይን ከስረተይን ضመተይን ማለት ነው ከፊደል በላይ ሁለት ፈትሐዎች ከተቀመጡ አንድ ላይ ፈትሐተይን ይባላል ከፊደሉ በታች ደግሞ ሁለት ከስራ ከተቀመጡ ከስረተይን ይባላል ሁለት ضማዎች ደግሞ ከተቀመጡ ضመተይን ይባላል ትርጉማቸው ፈትሐተይን ማለት ሁለት ፈትሐ ማለት ነው ከስረተይን ማለት ሁለት ከስራ ማለት ነው ضመተይን ማለት ደግሞ ሁለት ضማ ማለት ነው طيب በባለፈው ደርሳችን አንዳንድ ሐረካ የተቀመጠባቸውን ፊደላቶች ነበር ያየነው እነሱም እነማን ናቸው ፈትሐ ከስራ ضማ ብለናል ፈትሐ ከአንድ ፊደል በላይ የምትቀመጥ አንድ ሰረዝ ነች ከስራ ማለት ደግሞ ከፊደል በታች የምትቀመጥ አንድ ሰረዝ ነች ضማ ማለት ደግሞ ከፊደል በላይ የምትቀመጥ ዋው የምትመስል ነገር ግን ይሄው ወጣ ያለ ነገር አላት ከዋው ትለያለች እነዚህ ናቸው ሐረካ ብለናል ዛሬ ደግሞ ተንዊን ነው ከነዚህ ላይ ከፈትሐው ላይ ሌላ አንድ ፈትሐ ሲጨመርበት ፈትሐተይን ይባላል ከከስራው ላይ ሌላ አንድ ከስራ ሲጨመርበት ከስረተይን ይባላል ከضማው ላይ ሌላ አንድ ضማ ሲጨመርበት ضመተይን ይባላል ማለት ነው ኢንሻአላህ ዛሬ ይሄንን በተግባር የምናይ ይሆናል ማለት ነው طيب ሸኹ ከሚም ነው የጀመሩት አሁን ደግሞ ከከንፈር የሚወጡ ፊደላቶች ጀምረው ወደ ውስጥ እስከ ጉሮሮ የሚወጡ ፊደላቶችን በቅደም ተከተል ያስቀምጡልናል ማለት ነው طيب ሚም ፈትሐተይን መን ሚም ፊደሏ ነች ፈትሐተይን ሁለት ፈትሐ አላት طيب ሚም ሁለት ፈትሐ ሲኖራት ምን ተብላ ትነበባለች መን ይህ አሊፉ ኢንሻአላህ ተዓላ ከፍ ያላችሁ ስትሄዱ ምን እንደሆነ እናይበታለን ነገር ግን ለጊዜው ካወቃችሁት ከያዛችሁት ካልያዛችሁት ደግሞ አትጨናነቁበት ይሄ አሊፉ ምንድነው ፈትሐተይን በሚሆን ሰዓት የሆነ ፊደል መጨረሻ ላይ መጥቶ ማለት ነው የቃል መጨረሻ ላይ ሆኖ የሆነ ፊደል ፈትሐተይን ከሆነ ምን ያስተናግዳል ወይንም አብሮ ምን ይጻፍበታል አሊፍ ይቀመጥበታል ይሄ አሊፍ በመናቆም ሰዓት ሳብ አድርገን ያንን ፊደል እንድናቆም ይረዳናል ኢንሻአላህ የተጅዊድ ኪታብ በምትጀምሩ ሰዓት እዛ ላይ የመሳቢያ አይነቶች ላይ ይገኛል ማለት ነው طيب ሚም ፈትሐተይን መን ሚም ከስረተይን ሚን ሚም ضመተይን ሙን طيب አሁን ሚም ፈትሐተይን መን ስንል ከሚም ፈትሐ ምንድነው የሚለየው አሁን ባለፈው ምን ብለናል ሚም ፈትሐ መን ያልነው አይደለ ሚም ፈትሐ መ طيب ፈትሐተይን ሲሆን ደግሞ ምን ይጨምራል መ የነበረው ንት ምትለዋን ከተንዊን ውስጥ የምትገኘዋን ኑን ስኩን ይጨምርልናል ማለት ነው ሚም ፈትሐ ከሆነ መ ነበር ሁለት ሐረካ ሲቀመጥበት ወይንም ፈትሐተይን ሲሆን መን ይሆናል ኑን ስኩንን ይጨምራል ማለት ሚም ፈትሐተይን መን ሚም ከስረተይን ሚን ሚም ضመተይን ሙን መን ሚን ሙን በዚህ መልኩ ባ ፈትሐተይን በን ባ ከስረተይን ቢን ባ ضመተይን ቡን በን ቢን ቡን ዋው ፈትሐተይን ወን ዋው ከስረተይን ዊን ዋው ضመተይን ውን ወን ዊን ውን ፋ ፈትሐተይን ፈን ፋ ከስረተይን ፊን ፋ ضመተይን ፉን ፈን ፊ
fin fun ثا فتحتين ثن ثا كسرتين ثن ثا ضمتين ثن 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 ذال فتحتين ذن ذال كسرتين ذن ذال ضمتين ذن 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 مرحبا زيلاي يا አለች ነገር ግን እቺ ያ ሳትሆን የምትባለው አሊፍ ነች አሊፍ ሁለት አይነት አሊፍ አለ አንደኛው አሊፍ እንደነዚህ የቆመው አሊፍ ማለት ነው ሁለተኛው ደግሞ በዚህ መልኩ የሚጻፈው አሊፍ አለ ይሄም አሊፍ ነው ግራ እንዳትጋቡ ብዬ ነው طيب ض فتحتين ظن ض فتحتين ظن እቺኛዋ ذال فتحتين ذن ذال كسرتين ذين ذال ضمتين ذون እቺን ፊደል ካወፈርናት መውጫ ቦታቸው አንድ ነው እቺን ፊደል ካወፈርናት ض ነው የሚፈጠርብን ض አሁን ዛሏን ላወፍራት ብል ወደ ض ነው የምትሄድብን ስለሆነ ጥንቃቄ ያስፈልጋል ዛል ላይ ض ላይ ደግሞ በዛል እንዳናነብ ጥንቃቄ ያስፈልጋል ማለት ነው ض فتحتين يظن ض كسرتين يظن ض ضمتين يظن ظن 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 زا فتحتين زن زا كسرتين زين زا ضمتين زن زن زين زون سين فتحتين سن سين كسرتين سين سين ضمتين سن سن سين سن صاد فتحتين صن صاد كسرتين صين صاد ضمتين صن صن صين صن ደግሞ አለው صاد فتحتين صن صن سن አይደለም ሰ እቺ ናት እቺኛዋ ص صاد فتحتين صن صاد كسرتين صين صاد كسرتين صين صاد ضمتين صن صن صين صن طيب ሁለት አይነት ታ አሉ ብለናል ባለፈው እቺ ታኡል መርቡጣ እቺኛው ደግሞ ታኡል መፍቱሃ የተቋጠረችው ታ የተዘረጋችው ታ ብለን ማለት ነው طيب تا فتحتين تن تا كسرتين تين تا ضمتين تن تن تين تن دال فتحتين دن دال كسرتين دين دال ضمتين دون دن دين دون ضا فتحتين طن ضا كسرتين طين ضا ضمتين طن طن طين طن را فتحتين رن را را አይደለም ይሄ አማርኛው ረ አይደለም را را فتحتين رن را كسرتين رين را ضمتين رن رن رين رن رن ري ري رين رين نمنلو را تقطنالش كسرا بمتون ساعه را فتحتين رن را كسرتين رين را ضمتين رن رن رين رن نون فتحتين نن نون كسرتين نين نون ضمتين نون نن نين نون لام فتحتين لن لام كسرتين لين لام ضمتين لنون لن لين لون ضاد فتحتين ضن ضاد كسرتين ضين ضاد ضمتين ضن ضن ضين ضن ደግሞ ضاد فتحتين ضن ضاد كسرتين ضين ضاد ضمتين ضن ضن ضين ضن دن دين دون اندانل يا فتحتين ين يا كسرتين ين يا ضمتين ين 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 يون شين فتحتين شن شين كسرتين شين شين ضمتين شن شن شين شن جيم فتحتين جن جيم كسرتين جن جيم ضمتين جن 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 كاف فتحتين كن كاف كسرتين كن كاف ضمتين كن 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 قاف ك
ቃፍ አይደለም ቃፍ ፈትሐተይን ቆን ቃፍ ከስረተይን ቂን ቃፍ ضመተይን ቁን ቆን ቂን ቁን طيب خا فتحتين خن خا كسرتين خين خا ضمتين خن خن خين خن غين فتحتين غن غين كسرتين غين غين ضمتين غن غن غين غن حا فتحتين حن حا كسرتين حين حا ضمتين حن حن حين حن عين فتحتين عن عين كسرتين عين عين ضمتين عن عن عين عن ها فتحتين هن አሁን ብዙዎች እየተቸገሩ ያሉት ሀ ፊደል ነው በሃ የቀራችሁት ነው ሀ ደግሞ በሃ የቀራችሁ ነው እነዚህን ሁለት ፊደላቶች አደራ ሀ ውሃ ስንል የምንጠቀመው ሀ ነው ይሄ ውሃ ወይንም ሀገር ስንል በዚህ መልኩ ሀ ፈትሐተይን ሃን ሀ ከስረተይን ሂን ሀ ከስረተይን ሂን ሀ ضመተይን ሁን ሃን ሂን ሁን ሀምዛ ፈትሐተይን አን ሀምዛ ከስረተይን ኢን ሀምዛ ضመተይን ኡን አን ኢን ኡን ሀምዛ ላይም ጥንቃቄ ያስፈልጋል አንዳንዱ ሀምዛ ፈትሐተይን አን ሚል አለ ዓ ሳይሆን ይሄ አማርኛችን ላይ ያለው ማለት ዓለም አይን በምንል ሰዓት ምናገኛት ማለት ሀምዛ ፈትሐተይን አን ሀምዛ ከስረተይን ኢን ሀምዛ ضመተይን ኡን አን ኢን ኡን طيب ሸኹ ከዛ በኋላ ፊደላቶቹን ክፍላቸውን ጽፈውልናል የሚወጡበት ክፍል ሑሩፉል ሐልቅያ ጉሮሮ ላይ የሚወጡ ፊደላቶች ማለት ነው ሐምዛ ሀ አይን ሐ ገይን ኻ እነዚህ ናቸው አልሑሩፉ ሸፈውያ ከንፈር ላይ የሚወጡ ፊደላቶች ደግሞ መውጫ ቦታቸው ከንፈር የሆነ ማለት ነው ፋ ዋው ባ ሚም ናቸው አልሑሩፉ ሊሳንያ ማለት ደግሞ ምላስ ላይ የሚወጡ ፊደላቶች ናቸው እነዚህ የተዘረዘሩት قاف كاف جيم شين يا ضاد لام نون را طا دال تا صاد سين زا ظا ذال ثا እነዚህ ፊደላቶች ናቸው ኢንሻአላሁ ተዓላ በቀጣይ ደርስ ምን ያለን ተድሪባት على الحركات والتنوين የሚለውን ምን ይሆናል በቀጣይ ክፍል እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ